ነበር አሸባሪ የተቃወመውን እስር ቤት እያስገባ ዘግናኝ ኃጢያት እየሰራ የሚል ዶክመንተሪ ፊልም አሳይተውን ይሄ ነበር ጠላታችሁ ተባለና ተደምሮ አብረው የሰሩት ኃጢያት ተደምሮ ለህዋት ተሰጣት። ከዛ እነሱ የለውጥ ኃይል በሚል ህዝቡ አክሴፕት እንዲያደርጋቸው አብረን ጨፈርን፣ አብረን በቃ አወካን ጋገርን፣ ኢትዮጵያዊነትን በቃ በአዲስ መልክ ልንሰራ ነው አለ። ግን እርሾ አልተቀየረም። የመጀመሪያው ቤዚክ ሞቲቫቸው አልተቀየረም። ዛስዋ አዲስ ነገር ልናይ አልቻልንም። ስለዚህ እዛ ውስጥ ደግሞ ምን ይናገራሉ መሰለህ? ስኳር መላስ ያለበትን ስኳር እያላስን ምናሳምነውን ኮንቪንስ እያደረግን ወደኛ እንዲቀላቀል እናደርጋለን አለ። ብዙ ክሪቲካል የሚመስሉ ደራሲዎች፣ ዓለምን ያነጋገረ ብዕር ያላቸው ደራሲዎች፣ ሀያሲዎች፣ የኪነ ጥበብ